መቼና እንዴት ታወቃችሁ? የመጀመሪያው የፍቅር ጥያቄ ማን እንዴት ጠየቀ? ዝም ልጅ ነው ምናምን ነገር እንደው ምን የሆነ የፍቅር ግንኙነት ነው? ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ ከእናንተ የተውጣጡ ወደ 9 or 8 የሚሆኑ ጥያቄዎችን ይዘንላችሁ መጥተናል። እነሱን ጥያቄዎች አንድ በአንድ የምንዘረዝራቸው ይሆናል። ይሄ ነገር በነገራችን ላይ ለድብድብ ሊያጋልጠን እንደሚችል ታውቂያለሽ? ብዙ ብዙ ዝግጅት ቀላል አይደለም ባይዘን። በጣም አሪፍ የሚያኮራ ዝግጅት ነው አድርገሽ የመጣሽው። ለተመልካቾቻችን ላለሽ አክብሮት እናመሰግናለን። እየጠጣችሁ ባላችሁበት ገርማችኋል። ቆንጆ ውሃ ነው። እኔ እኮ ቀየር ቆምጥጧል ነበር ወይኑ ቆምጥጧል ብዬ ብዙ ነገር ላውራስ ማለት ነው። ቀድማ ምናለች ውሃ እንደሆነ አሳጣች። ለማንኛውም ተመልካቾች እኔና ባለቤቴ ዛሬ ከናንተ የተውጣጡትን ጥያቄዎቻችሁን ይዛችሁ እንመጣለን። እንደምታዩዋቸው በጣም ብዙ ጥያቄዎች ናቸው ከናንተ የመጡት። የሚገርምሽ ነገር ከተለያዩ ሀገራት ድረስ ተደውሎ ጠልቅ ያሉ ጥያቄዎች መጥተውልናል። እውነት ነው። በዚህ አጋጣሚ ለምትከታተሉን በጣም እናመሰግናለን። ከሁሉ በላይ ደግሞ ኦልሞስት በጣም ጠፍተን ነበረ። ጠፍተን ከመጣን በኋላ ላደረጋችሁልን ለመልካቶች ለእናንተ አጨብጭቡ። እዛ ጋር ይህ ቪዲዮ ያያችሁት ለመጀመሪያ ጊዜ ከሆነ ሰብስክራይብ ማድረግና ላይክ ሼር አለው ላይክ ሊንኩን ኮፒ ያደርጋችሁ ለገሊት ጓደኞቻችሁ ምናምን ነገር መላክ። በተለይ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባላችሁበት ውሃ ማረቅ የሚሆን ጠላ እየያዛችሁ እንድንጫወት እንትን እናደርጋለን። እሺ ሙሽሪትዬ አታብሽ እንዳትሰክሪ። በጣም ከባድ ነው። እሺ ስለ አቀባበሉ ምን ታያለሽ? ከሁሉ በፊት በእውነት በጣም አመሰግናለሁ። እኔ ዩቲዩብ ላይ መምጣት በጣም ነበር የምፈራው ይዘውይና ፍቅራችሁን አይቼ በቃ ሞራል ተሰምቶኝ በጥያቄ ብትመልሰው ደስ ይለኝ ነበረ። ወደ ዩቲዩብ እንዴት ልገቢ ቻልሽ የሚለውን ነገር ማለት ነው። ይሄ ጥያቄ ከኔ ቢወጣ ደስ ይለኛል። ቁም ነገር ለምን ፍዳይን የበሉት ተሰቃይቻለሁ። እኔ ቴሌግራም ላይ የራሱ ማለት ነው በሚሴጆች ብዙ ጊዜ አወራታለሁ እና ኦልዌይስ ነው ኢግኖር የምታደርገኝ። በቃ ታዋቂ መሆኔን የምጠላበትን አጋጣሚዎች ሁላ ፈጥራብኛለች። እስቲ ወደዚህ እንዴት ገባሽ? ባጭሩ በቅድሚያ ወይስ እንግዲህ እኔ ይገርምሃል ፎቶም አልወድ ቪዲዮም አልወድ ሰው ነበርኩ። ቀልዷ እንዳይመስላችሁ ጎበዝ። የድሮ ፎቶቿን እንደው ምናልባት ካገኘው አሳያችኋለሁ። እንደምትልኝ እንዲህ ነበረ ወይ ደግሞ ማለት ነው ልክ ስንነሳ ጀርባዋ ትሰጣለች። ይሄን የመሰለ መልክ ያለ ወደ ጀርባ አይናፋር ነበርሽ? እኔ እንጃ እኔ አላውቅም ለምን እንደሆነ ብቻ እኔ በቃ አላውቅም። አልፈልግም ምን መሰላችሁ ብቻ አታውቅም ብቻ አልፈልግም አልወድም ነበር መሰል። አሁን ከገባሽ በኋላስ? አሁን በቃ አሁን ግን እንደውም አሁን ዩቲዩብ ላይ ከመግባቴ በፊት ነው የሆነ የፎቶ እንትን እየለቀቀው። ያኔ ሁላችሁ እንትን ገና ፍቅረኛሞች ምናምን ስለነበረ ብዙ ፎቶዬን እያየ እንድትመሰጥ አልፈለኩም። ለቤተሰብ እየላኩ እንዳላስተራራባት ነው ልጃችሁ ፍቅረኛ ነች ምናምን እንዳለ። ለማንኛውም ወደ ዩቲዩብ ስለተመለሽ ተመልካቾች በጣም ደስ ብሏችኋል። ፍቅራችሁን ከስር ኮሜንት ላይ ግለጹላት። በእውነት በጣም አመሰግናለሁ። ለብቻሽ ዩቲዩብ ከፍቶ የመገንጠል መብትሽ የተጠበቀ ነው። እሺ አሜን። 42 ገባና 42ቱንም እኔ ጋር ገቡ። እስቲ ወደ መጀመሪያው ጥያቄ እንሂድና ባጭር አድርገን ረዘም ያሉ ጥያቄዎች ሁሉ ባጭር አድርገን እንመልሳቸዋለን። መቼና እንዴት ታወቃችሁ? በልጅነት ወይስ በአጋጣሚ ይላል ሪፕላያችን ውስጥ የተሰጠ ጥያቄ ነው። መቼና እንዴት ታወቅን? ዓመተ ምሕረቱ ቀኑ እኔን ለማየት እንዲህ ያልሽበትን አጋጣሚ ላይክ አንተ መጀመሪያ መቼ እንዳወቀኝ ተናገርና ከሰላሙን ይናገር። እኔ ያወቅኳት ሳንታወቅ በፊት ነው። ሐቃቋም ነው። ሐቃቋም ዋሻው አራራሽ እኮ ሳንታወቅ በፊት አውቃታለሁ እና ዩኒቨርሲቲ ያለን ማለት ነው። እኔ የሁለተኛ ዓመት እሱ የአንደኛ ዓመት ተማሪ እያለን ያው እንግዲህ አዲስ ተማሪ ሲመጣ መቀበል ያለ አይደል? ግን እንዲሁ ግቢ ስትገባ
በጣም ትኩረት የምትስብ ጸዴ ሰው ሆና አገኘኋትና ይቺን ሴት የኔ ያደርጋታል ቃል አወጣ ሆነ። መጀመሪያ ያኔ ነው ሞስት እኔ ምንድነው መውደድ ባይን ይገባል መጀመሪያ ላይና ያኔ ልክ እንዳየኋት አይኔ ውስጥ ገብታለች። ከመጣታችን በፊት ግን እኔ በባህሪ እንትን የለብኝም። ልክ ይሄ ራንደም ያው ለምሳሌ አንዳንድ ወንዶች መንገድ ላይ የሆነ ሴትን ካደነቁ ሂዶ አድንቆ ስልክ ተቀብሎ ተጀናጅ ነው ምናምን የሚሄድ ችሎታ አላቸው። እኔ ደግሞ ኩሩ ሀበሻ ስለሆንኩኝ እንደዚህ አላደረኩኝም። ግን እንዲሁ ልቤ ፈቅዷታል። ላወራርደውና የት እንዳየኸኝ ከዛ ደግሞ መጀመሪያ ያየኋት አስታውሳለሁ። ከቤተ ክርስቲያን ከጓደኛሽ ጋር ስትመለሺ እኔ ከጀርባሽ ነበርኩኝ አስታውሳለሁ። ያኔ ነው ያየሁሽ። ምናልባት እንግዲህ ሐቃቁን ቤተሰቦቻችን ማወቅ ስላለባችሁ እንጂ ያላየኋት ስታልፍ ራሱ አንድ ያስተሳካ እንደው ላይ ያሳለፋችሁ ያለው ድገሙት። እሺ ስለዚህ እኔ መጀመሪያ የት እንዳየሁሽ አወራሁ። እሺ ደግሞ የት እንዳየሽ ይጓቸው ፕላስ መጀመሪያ ተወቃችን የት እንደነበረ እንገራችሁ። ያየሁክ የተዋወቅንበት ቀን ነው ያየሁክ። አቷሽ በእውነት እኔ ከዛ በፊት ግቢ ውስጥ አይቼው አላውቅም ነበረ። ታውቃለህ አንተ ስትጀምር ግቢ ውስጥ አይቼው አላውቅም ነበር። ከዚህ በፊት ላይ ዩኒቨርሲቲ ውስጥ የነበርኩት ብቸኛ ቆንጆ እኔ ነበርኩ። እኔም እኮ ካየሁክ ከተዋወቅንልሽ ዩኒቨርሲቲ 9 አራዳዎች አሉ 8ቱ እኔ እኮ እኔ እኮ ካወቅኩ በኋላ እንዴት አላወቅኩትም ብዬ እኮ ተጸጸትኩ። እና የተዋወቅነው አርሴማ ግን ይሄ ከመጀመሪያ ጀምሮ ልንገራችሁ እዛ ማህበር ላይ እንዴት እንደሄድኩ ምናምን ማለት ነው። እዛ ማህበር ላይ የዶርማችን ልጆች ይዘክሩ ነበር። ከዛ በኋላ በቃ በአሁኑ እኮ በ6 እኮ እኛ ዘካሪ ነንና ምናምን ነገር አሉ። እንዴት ነው የምትዘክሩት ብለው አንዳቸው እንደዚህ አርሴማ ማህበር የሚባል አለ። ከዛ በኋላ እንሂድና ዘካሪዎች ስለሆነ በቃ ተሳተፉ ፕሮግራሙ ደስ ይላል ምናምን ነገር አሉ። እሺ ብለን እኔና ጓደኛዬ ሄደን ለመጀመሪያ ጊዜ ማለት ነው። ከዛ ለመጀመሪያ ጊዜ ስንሄድ እዛ ስም ይጻፋል፣ ስልካችን ይጻፋል። ከዛ በኋላ እጣ ይወጣና ደግሞ ለቀጣይ ዘካሪ ይመረጣል ከዛ ውስጥ ማለት ነው። ከዛ በኋላ እኛ ለመጀመሪያ ጊዜ ሄድን፣ ዝክራችንን በላን፣ ጉባኤውን ተሳተፍን ምናምን። ከዛ በኋላ ስማችንንና ስልካችንን ጻፈን። ከዛ በኋላ እዛ ወጣ ሲወጣ ቀጣይ ዘካሪ ነው ሆኜ ተመረጥኩ። የእግዚአብሔር ስራ። ከዛ ቀጣይ ዘካሪ ነው ሆንኩኝ። እሱ ደግሞ አስተባባሪ ነው። ከዛ በቃ ወደ ዶርማችን ተመለስን ምናምን። ከዛ ልክ ቀጣይ ወር 6 ሊመጣ ሲል ከዛ በፊት አለ ሰበስባቸውና መዋጮ እንደዚህ ነው የምታደርጉት፣ ለዝክር የምታመጡት ዳቦ፣ ቆሎ፣ ጆርጁስ ይሄ ነው የሚጠበቅባቸው ነገር እነግራቸዋለሁ። ለሙሉ ለዘካሪ ወደ 11 ምናምን ዘካሪዎች እንደዛ። ከዛ በኋላ በቃ የዛን ጊዜ አየሁትኝ አሳምሪው አየችኝ፣ ወደደችኝ። ከዛ ይሄ ልጅ ደስ የሚል ልጅ ነው ምናምን ነገር አለ። ከዛ እሱ ደግሞ ምን አለ፣ እሱ ደግሞ ኖቲስ ያደረገኝ አልመሰለኝም። በቃ የዛን ሰዓት ብዙም ኖቲስ አላደረገኝም። ድሮም ደግሞ ምናምን ብዬ በቃ ደበረኝ። ለዛ ነው ክሩ ነኝ ያልኳችሁ። ግን ማለት እንዲህ እሷን ነበር ሳያት ነበር። እንዲህ ደግሞ ሌላ ሴት እያየ ነበርና እኔ ሌላ ሴት ማየቱን ነበር ያየሁት። ስለዚህ በዛ አጋጣሚ ተያየን። ከዛ በኋላ በቃ በዛ ተዋወቅን። ዝክሩ ላይ ምናምን አብረን እንደዚህ ያለን። እንደውም ዝክሩ ላይ የዛኔ ዝክሩ ቀን እንደውም ጠርቶኝ እንትና ነው የተሻታል ምናምን አለኝ። ያዩት ሴት ሌላ ሴት አይተሻታል፣ የት ነሽ ቀረች አለኝ። በቃ አይሆንም መሄድ ይቻልኩ እኔ ትዝ አይለኝም ተውኩት። እኔ በቃ ማረም ትዝ አይለኝም ይሄ ትዝ አይለኝም በቃ። ከዛ ብቻ የመጀመሪያ እንደዛ ብለኝ ግን አንቺ ማኒፑሌት ተደርገሻል። አሁን የዛኔ እንትና አይተሻታል ያልኩኝ እኔ አንቺን እንዴት ነሽ ደህና ነሽ ወይ ልታናገር ለማድረግ ሰበብ ነው እንጂ አሁን ማንነቷን ስለማላውቃት ልጅ በእርግጠኝነት ይዛኔ ወልጃት እንደማይሆን እርግጠኛ ነኝ። እኔ ነኝ የምትይ ካለች ደግሞ መምጣት ትችላለች። ስለዚህ ነበረ በቃ የመጀመሪያ ጊዜ ያየሁት የዛኔ ነው። ከዛ የተዋወቅነው ግቢ ተባረን 1 አመት ተባረን። ስለዚህ ብቻውን አንድ ኤፒሶድ ነው ብቻ እሱ። ከዛ በኋላ ልንባረር ስንል ነው ስልካችንን ተለዋወጥን። የእውነት አሁን ላይ ሳስበው አጋጣሚ ምናምን አይደለም። እግዚአብሔር ነገሮችን ምክንያታዊ አድርጎ ማድረግ ስለፈለገ ያስተዋወቀበትና እኛን ያገናኘበት መንገድ ነው። ምናልባት መንገድ ላይ ለክፍሽ ቢሆን ወር ደግሞ በሆኑ ሰዎች በኩል አራዳ ሆኜ ስልክሽን ተቀብዬ
ጀንጂኝ ምናምን ቢሆን እዚህ ላይ እንደርሳለን ብዬ አላስብም። የሆነ ፌክ የሆነ ፐርሰናሊቲ ክሬት አደርጋለሁ ብዬ ስለማስብ አይሆንም። ግን እግዚአብሔር በራሱ መንገድ እንደ እህትና እንደ ወንድም እንደ ጓደኛ ማቾች እንደ ፍቅር እንደ ባለትዳር ነገ ከነገ ደግሞ አብረው እንደሚያረጁ ሰዎች ያደርገናል። ስለዚህ ይሄ ነው በዚህ አጋጣሚ ታወቀና በጣም ምርጥ ማባል። እሺ ሁለተኛ የመጀመሪያው የፍቅር ጥያቄ ማን እንዴት ጠየቀ? እንዳታፍሪ። አላፍርም። አታስብ ነገራቸው እኔ እንዴ ምናገር እኔ ከተናገርኩ ግን ማለት ነው ትቀላቅልበታል። አይ አይደለም፣ እርግጥ በጣም ክትፍ ያለ እውነት ነው የምናገር። እሺ እኔ ልናገር። በስንት ጊዜያችን እንደተጣበስን ጨምረሽ ከነገርሻቸው ጊዜውን እናውቀው። ኢንዶሚኒ የሆነ የፍቅር ግንኙነት ዓመተ ምሕረቱ ነው ማለት አይደለም። ኢንዶሚኒ ዘንባይ ለምን እንደሆነ ልንገርህ። እሺ ተመልካቹ ልታወራ ነው። በግቢ ልንወጣ ስንል እንትን ተባባልን፣ ስልክ ተለዋወጥን። ከዛ በኋላ ለትንሽ ጊዜ ትንሽ አትበይ ኦልሞስት እሺ እንዴ ባጭሩ ልንገርሽ። ከግቢ ወጣን። ከግቢ ከተባረርን በኋላ የደወልኩልሽ 2 ቀን ወር 3 ቀን የደወልኩልሽ በምክንያት ነው። ገባሽ ወይ በሰላም የታረፍሽ አገርሽ ሰላም ገባሽ ወይ ነው። ለምን ስንወጣ እንዳጋጣሚ ነው ቦርሳችንን ያዝን። ተባራችኋል ተባልን። ወደ 2000 ምናምን ተማሪ ሙሉ የቴክኖ ባች ማለት ነው። ቦርሳችንን እንደያዝን ውጡ ተባልን። አብዛኛው ተማሪ ጀስት ዝግጁ አልነበረም ወደ ቤቱ ለመሄድና እንደ አባላት ክትትልነቴ እንደ ማህበሩ የአባላት ክትትልነቴ ኃላፊነቴን የተወጣሁት ገባሽ የተወጣሽ ምናምን ነገር አልኩኝ እኮ ደወልክ። ከዛ ግን ቴሌግራም ላይ ዴይሊ ቀንም ማታም በጣም ነበር የምናወራው። ሲስተርና ብራዘር ላይ ነበር እኮ እህቴ ወንድሜ እያለ ማለት ነው። ከዛ በየቀኑ ስለምናወራ በቃ እኔ ረጅም ጊዜ ነው ይመስለኛል በመሀል ያለው ለዛ ነገር ነው። ከዛ አዲስ አበባ መጣን ሁለታችንም። ከዛ ደግሞ አርሴማ አዲስ አበባ ስትሆኑ ደግሞ አርሴማ የሚዘከርበት ቦታ አለ። ከዛ ደግሞ እዛ እንሄዳለን። እዛ ተገናኘን። ከዛ በቃ የዛን ቀን እዛ ጨረሰም ምናምንና ሌላ ቦታ ነገር ስታረዝባችሁ ነው ማለት ነው። ከዛ በኋላ አዲስ አበባ ከመጣን በኋላ ኦልሞስት 15 ቀን ኦር ሳምንት በጣም ይበዛ 1 ወር ነው የተጀናጀነው ነው ማለት ነው። ያቺ 1 ወር ግን ማለት ጠዋት ማታ ምናምን በቃ 2 ወር በሉት የማይቋረጥ ያን የተበላችሁ የተጠጣችሁ ትወራለች። በጣም ዲፕ ክሎዝ ነበር። ሪል የሆነ ፐርሰናሊቲያችን ነበር ስንነጋገር የነበረው። የእህትና የወንድምነት ብለን እናስበው ስለነበረ እኔም የሚሰማኝን ነገር እንዳለ ነግራታለሁ፣ እሷም የሚሰማት ነገር ትነግረኛለች። ከዛ በኋላ አብረን ቤተክርስቲያን መዞር እንጀምራለን ምናምን ነገር። ከዛ ሳምሃው እንግዲህ አሁን በጥያቄ መልስ ስገባ ማለት ነው ራሴን ሳየው በጣም ደስተኛ ነኝ በነበረኝ በነበረችን ጊዜ በጣም ደስተኛ ነበርኩኝና እቺ ልጅ ህይወቴ ውስጥ ባስገባት ዘላለሜን ደስተኛ ይሆንን መስሎኝ በቃ ይሄንን ነው እኔ ያሰብኩት ማለት ነውና በጣም ደስተኛ ነኝ፣ ነፃ ነኝ። የምሸማቀቅበት ኢሹ የለም። ከሷ የደበኩት ነገር ስለሌለ እሷ ጋር ሲሄድ ማፍረው ማስመሰል ጸባይ ምናምን ነገር የለም። ነው ነኝ እሷ ጋር ሰውና ረጅም ጊዜ አብረን አውርተን ወራ ያልቅብንም አንሰለቻቸው። ተገናኝተንም የምወደውን አይነት ጊዜ ነው የማሳልፈው። ለምሳሌ እኔ አርት ወዳለሁ በወቅቱ ማለት ነው። አሁን ተከታይ ነው ስዕል አርትና እኔ ስዕል ጋላሪ ሂጄ ማየት ስፈልግ በጣም ደስተኛ ነች፣ አብራኝ ትሄዳለች። ሙዚየሞችን ሂጄ ማየት ስፈልግ አብራኝ ትሄዳለች። ባዛሮችን ምናምን ማየት ስፈልግ አብራኝ ነች። ከምግብ ምርጫ እንኳን ቲማቲም ቁርጥ በጣም ነው የምወደው እና ብዙ ነገሮች ላይ በጣም ደስተኛ ስለነበርኩ እንዲህ የጠየኳት ራሱ እኔ የምልሽ ወይዘሪት ዳግም የትዳር አጋሪ ለመሆን ዝግጁ ነሽ? እዚህ አይደል አልኩ እኔ። ከዛ እንዴት ነበር? እንዴት ጠየቀኝ? በቃ ፎርማል የሆነ ጥያቄ በጨዋ ደንብ ቴሌግራም ላይ አውርተን ነበር ቀድመን ነው
ቴሌግራም ላይ ስላንቺ የሚሰማኝ ስሜት ግን እንትን ነው። ጥጉን ሄደ። ምን መሰላችሁ? ቀጣይ የምትጠይቁትን ጥያቄ አሁን ትጠይቃላችሁ። ለምሳሌ አንቺ ግን ከኔ ጋር ደስተኛ ነሽ? እንዴት ነው የምታየኝ? እንደ ወንድምሽ ነው የምታየኝ? እንደ ፍቅረኛሽ? የሆነ እንደኔ ሰው ግን ፍቅረኛሽ ቢሆን ደስ ይልሻል? ጥጉን ይጠይቃል። እምቢ እንደማይባል ሲያቅ ከዛው ነው ጥያቄ ጠየቀ። እሷም ይሻለኛል ላስብበት ምናምን ነገር በ2012 ራሱ የለም። እኔ አስቤበት ነው ወሬን የቀጠልኩት። አስቤበት ነው እንጂ አልቀጥልም ነበር። አንቺም ተዘጋጅተሽ ነበር የመጣሽው? ይጠይቀኛል ብዬ ያው እኔ ነይቶ የማይጠይቀኝ አይ እንደዛ ማለት በእርግጥ ከኔ በፊት 10 ምናምን ጥያቄዎችን በሉት እንደዛ ብሎ ነገር የለም። እንደዚህ እንዳሆኑ እኔ ካገባሽ በኋላ ጉስቁል እንዳለችው እንዳትመስላችሁ። በዛው ወፍራም ነበርኩ። አሁን ገዝቼ ኪሎ እንዳስቀነስኩሽ የመረጃ ምንጮች ነግረውኛል። አመሰግናለሁ። ስለዚህ በዛ ሁኔታ ነበር። ላለማዋሸት እንግዲህ በእኔ ነበር መጀመሪያ ጥያቄ የቀረበው እንደማንኛውም ኢትዮጵያዊ፣ ግን የምኮራበት ጥያቄ ነው። የእውነት በህይወቴ ልክ የሆንኩት የዛሬ ስንት ዓመት 2011 ቀንሳችሁ ደርሱበት። ሰሞኑን ለወደፊት ቪዲዮ እንለቅላችሁ ይሆናል። ስንተኛ ዓመታችንን እናሳለፍን? ሰባተኛ የፍቅር ዓመታችን ውስጥ በፍቅር ግንኙነት ከጀመርን 7 ዓመታችን። የመጀመሪያው ቀን ሐምሌ 22 ነበረ አስታውሳለሁ። በሀገራዊ ደረጃ አትክልት የሆነ ሚሊየን አትክልት ችግኝ መትከል የተጀመረው። የሚገርማችሁ ነገር አብረን ችግኝ ተክለናል። አንድ ችግኝ አለችን እስከ ቅርብ ጊዜ ድረስ ሂደን እናያት ነበር። አሁን ግን ታሽጎባታል። መናፈሻው ለሌላ አገልግሎት ስለዋለ እባካችሁ ሌላ አገልግሎት የምትጠቀሙ ሰዎች በአግባቡ ልትይዙልን ነው። የፎቶዋም የአትክልቷን ቦታ በፎቶ ማስቀምጥላችሁ ይሆናል። ሶስተኛ ከሱ ጋር ወይም ከሷ ጋር በጣም የምትወጂው አንድ ልዩ ባህሪ ምንድን ነው? አንተ በጣም ወደው አንድ ልዩ ባህሪ ሁሉም ነገሩ ዩኒክ ነው። ሁሉ ነገሩ ልዩ ነው። ይገርማችኋል። ለማለት ይከብዳል። እሺ በቃ ለሰዎች ቅን ነው። ሁሌ ምንም መጥፎ ነገር አያስብም። በቃ ማንም ሰው መጥፎ ነገር አሰበብኝ ብሎ አያስብም እና ሁሉንም ሰው በፖዚቲቭ ነገር ነው እንትን የሚለው። እኔ እንጃ ምን ልበላችሁ። በቃ ይሁን አሁን እኔ በዚህም አንግል አያለኝ። በቃ አሁን የሆነ ነገር ከተናገረ በዚህ በኩል አስቦት ይሁን እንዴ እንደዚህ እኮ ከሆነ ለኛ መጥፎ ነው ምናምን ብዬ በተለያዩ አቅጣጫዎች ላስብ እችላለሁ። እሱ ግን በቃ ዳይሬክት ነው። ምንም ነገር ወደ ጎን አያስብም። ኔጌቲቭ ነገር አያስብም። ጊዜ ስለሌለኝ እኮ ባናሽቃብጥ ጥሩ ነው። በቃ እንለፈው። ይሄን ጥያቄ ማሞገስ እኮ ከባድ እኮ ሊሆን ይችላል። እንግዲህ ምን ይደረጋል ብላችሁ ይሄን ጥያቄ መመለስ አለብኝ። እሷ ጋር በጣም የምወደው ልዩ ባህሪ ነው ምንድን ነው? እንግዲህ ለሌላው አላውቅም፣ ለኔ የሆነችውን ነገር ብናገር ይሻላል። ለኔ በጣም ሰፖርቲቭ ነች። እኔ አሁን ነገ ከነገ ወዲያም ህይወቴ ውስጥ የማልሰጋበት አለኝ የምለው ንብረት የምትኖር ንብረት አይባልም። እናንተ ንብረት ይባላል አይባልም። ሀብቴ ነው ለግራመሩ በኋላ እንዳይወረድብኝ። እሺ አለኝ የምለው ሀብቴ እሷ ነች። በቃ በጥሩም ነገሮች በመጥፎም ነገሮች ህይወቴ ላይ በሚገለባበጡት ነገሮች ውስጥ የምኮራባት በቃ ጥላኝ ማትሄድ አይነት ሰው ነች ብዬ አስባለሁ። እና ለእኔ በቃ የተሰጠች ነች፣ ዝግጁ ነች። ካሁን በኋላ ከዚህ በፊት በነበሩት መጥፎ አጋጣሚዎችም ካሁን በኋላ በሚኖሩ መጥፎ አጋጣሚዎችም ሆነ ጥሩ አጋጣሚዎች ውስጥ በቃ ለእኔ አብራኛለች ሰው ነች። ደስታዬ የእውነት የሚያስደስታል። በተከፋው ሰዓት ላይ የእውነት ሀዘኔን ሼር የምታደርግ ሰው ነች እና ለእኔ እንደዛ ነች። በሰዎችም ላይ ከሰዎችም ጋር ባላት ግንኙነት በጣም ሪል ነች። የማስመሰል ህይወት የላትም። ለምትወዳቸው ሰዎች በዛው ልክ ደስተኛ ነች። ፍቅሯ ግልጽ ነው። ከጠላቻቸውም እያስመሰለች ጊዜያቸውን የምታቃጠል አይነት ሰው አይደለች። እንግዲህ ጥሩም ሆነ መጥፎ ይሄ ባህሪው አለባት።
ለጠላቻቸው ሰዎች እንዲገላምጣቸው አንስታል ታፈርጣቸው ትችላለች። ፌክ የሆነ ፐርሰናሊቲ የላትም። እኔ ደካማ ጎኔ ሊሆን ይችላል። እኔ አለኝ ለምሳሌ የሆኑ ሰዎችን ካልተመቹኝ ህይወቴ ላይ ቫልዩ የሆነ ማይነስ እስካላደረጉ ድረስ ህይወቴን እስካልነኩት ድረስ አፈርድቼ መግባት ይችላል። ምንም በቃ ከነሱ ጋር አብሬ ሊሰደዱላ ይችላል። እሱ እንኳን ረጅም ነው መሰደድ ከባድ ነው። በቃ አብሮ በደንብ መስሎኝ ጥሩ ጎን ይሁን መጥፎ ጎን አላውቅም። እኔ እንደዛ እችላለሁ። እሷ ግን እንደዚህ አይነት ባህሪ የላትም። ጥሩ ነው ብዬ ስለማላስብ ይሄ ነገሯን ወድላታለሁ። ልዩ ባህሪዋ ነው። ተጠንቀቁሽ አጠጋባለ። ተዋወቃችሁ ከስንት ጊዜ በኋላ የተጋባችሁ? ይሄ መልሰናል። ከ7 ዓመት በኋላ ከ7 ዓመት በኋላ 8 ዓመት ሳይሞላ ቶሎ ብለን ተጋባን። እግዚአብሔር ይመስገን እንደምንፈልገው ነው። በቤት ውስጥ ትላልቅ ውሳኔዎችን የሚወስነው ማለት ነው። በቤት ውስጥ እስካሁን ድረስ ትላልቅ ውሳኔ ወስነናል። ወሰንን እንጂ ተጋባን እንዴ? በቤት ውስጥ ነው እንዴ? እና ጤፍ ገዛን፣ ሽንኩርት ገዛን። ከዚህ በላይ ምን ሰው? እውነት ነው። እሱ በጣም ትልቅ ውሳኔ ነው። ሽንኩርት መግዛት ጤፍ መግዛት ቀላል ውሳኔ አይደለም። ነገራችን ላይ ስንት ኪሎ ይበቃናል የሚለው ውሳኔ ከባድ ነው። ሌሎች ላይ ደግሞ ማለት ነው። ለምሳሌ የእንጀራ መጠን ላይ እሷ ነች ኃላፊነቱን። ትልቅ ውሳኔ ነው። እኔ አሁን ቀላል ነው ትችላለሽ። ለምሳሌ መጀመሪያ ሰሞን አካባቢ ብዙ እንጀራ እየጋገርሽ እየተበላሽ ችግር ነው። ዋው ከባድ ነው። ይሄን ውሳኔ እኔ ወሰንኩት። ይሄ ከፍተኛ ውሳኔ ማለት ነው። በጣም ትልቅ ውሳኔ፣ ቀላል ውሳኔ እንዳይመስላችሁ። እስካሁን ከባድ የምንለው ውሳኔ ውስጥ አልገባንም። የራሳችን ህይወት ነው። ትዳር ልንገባ ስንል ነው ማለት ልናገባ ስንልና ቤት ስንከራይ ነው። በቃ ትልቅ ውሳኔ እስካሁን ይወሰን። እሱን ደግሞ አንድ ይወሰን መጋባቱ ተችነው ይወሰን። ቤት መከራይ ቤት ስንከራይ ሎኬሽን ምናምን ነው። እሱ ደግሞ እንዳባራንቴ እሱን ይወሰናል። ሌላ እንትን የሚያስብል ነገር ያለ አይመስልም። ናቸው እሺ። 9ኛ ምን ይላል? ገንዘብ በፍጥነት በእጁ የማይቀመጥ ወይም የሚጠፋው ማለት ነው። የሚጠፋው አይደለም የሚያጠፋው። ሶሪ እኔ ብር ካለኝ አጠፋለሁ። በጣም ይሄን አምናለሁ። ይሄን አምናለሁ። በቃ አካውንቴ ላይ ብዙ ብር ካለ የሚያልቅ አይመስለኝም። በጣም ፋት ይችላል። አንተስ ሁለታችን የሆነ ጠንካራ የሆነ ነገር አለን ብዬ አላስብም። ግን ምን አምናለሁ የሆነ ኤክስፔንሲቭ የሆነ ቅንጦት የሆነ ወጪ አውጣና በጣም ግን በምን እንደሚያልቀው ብሩ በምን እንደሚያልቅ ራሱ አልቀ እኔ ትንሽ ምን ችግር አለብኝ? የማይረቡ ነገሮችን ምናልባት ልገዛ እችላለሁ። ለምሳሌ ስማርት ዋች ታውቃላችሁ? ይሄ የእጅ ዋች ወደ 6 ነው 5 ገዝቼ አውቃለሁ። ስቆጥራቸው ባለፈው 5 ደርሰዋል። ስማርት ዋች ልክ የዛሬ ስንት ዓመት 9 ዓመት ምናምን ነው። የካልኩሌተሩ ዘመን ሁላ የካልኩሌተሩ ሰዓት አለ። የዛኔ ራሱ ነበር እሱ ካልኩሌተሩ ሰዓት። ከዛ በኋላ ስማርት ዋች መሆን ከጀመረ ጊዜ ጀምሮ ከ2500 ብር እስከ 7800 ብር ድረስ ገዝቻለሁ። እና የሆነ ያን ያክል አስፈላጊ ላይሆን ይችላል፣ ግን የምፈልገው ነገር ላይ አወጣለሁ። እሱ ነገር በጸባይ ይለቃል ሲሉ ሰምቻለሁ። እገባለሁ መግባት አለብን እንጂ ከዛ የተለየ እንትን ወጪ የለብንም። ባስፈለገን ጊዜ መብላት ካለብን እንበላለን፣ መጠጣት ካለብን እንጠጣለን። ያን ያህል አንቀብጥም፣ ግን ባለን ብር ልክ እንቀብጣለን። ግን ለምሳሌ አንድ ወቅት ላይ ደብረ ዘይት ሄድን። አካውንታችን ላይ የነበረው ስንት ነው? 7,000 ብር ነው። 7,000 ብር ነው። 7,000 ብር ደብረ ዘይት ሄድን። ግን ሄደን መጣን። ስንመጣ የታክሲ ብቻ አለ። ያን ያክልም እናወጣለን። ካለ እስከ በቃን ድረስ ይወጣል፣ ችግር የለውም። ድሮ ነው። አሁን ግን ለወደፊት ልጆች ይመጣሉ፣ ኃላፊነት ይመጣል። እንደዛ ስለማለት አለ፣ ሽንኩርት አለ። ሽንኩርት እንገባ ማለት እየጨመረ ነው። ሻረ በጊዜ ገዝተን እናጥራ። ኦኬ ይሄን ቆጣለ። ስለዚህ ይሄንን ጥያቄ የጠየቃችሁ በመጨረሻ ማለት የምፈልገው ነገር አለ። በመጨረሻ ማለት የምፈልገው ነገር በጣም አመሰግናለሁ ተመልካቾች። አሁን አንድ ጥያቄ የገባልን ጥያቄ አለ። ጥያቄ ቁጥር 9 ለባለቤትሽ ያለሽን ፍቅር ግለጪ። የቱ ጋር አሁን እየጻፉ
በጣም አያፋርሽ ወይዘሮ ማለት ነው። ቻው። ለምንድን ነው ጨርሰናል? አልጨረስንም። ጨርሰናል። The main and the one and the only, the good, the best question we have ever asked our wife. ሚስት ለመጠየቅ ትልቅ ጥያቄ ተጋደሽ ነው ያገባኝ። እሺ እኔ አስገድዶኝ ነው። ፍቅሩ አስገድዶኝ ፍቅር አስገድዶኝ። ከነሱ ሊሆን ይችላል። በቃ I love you very much. አይመቸት ይሜ ቤት ስለምትቆጣ እሺ። ስለዚህ ቆንጆ ጊዜ እናሳልፍን ተስፋ አደርጋለሁ። አመሰግናለን በጣም እግዚአብሔር ቢረዳን በሰፊው ደግሞ ጥያቄዎች እንዲሰብሰብ አድርገን ደግሞ የሆነ ሰዓት ደግሞ ይጆች እያነሳን እናወራላችኋለን። ዝም ብላችሁ ጥያቄ ካላችሁ ከስራ አስቀምጡ። ከዛ በተረፈ ስለ እናንተ የፍቅር ግንኙነት ስላጋጠማችሁ ገጠመኝ ወይ ደግሞ ባላችሁ ባሳለፋችሁት የፍቅር ግንኙነት ውስጥ እናንተ አዝናኝ ነው ወይ ደግሞ ለሌሎች ይመክራል ብላችሁ የምታስቡት ካለ ደግሞ ብትጽፉልን ቀጥታ ነው እንደወረደ የምናስተላልፍላችሁ። እኛም ኮሜንት በጣም እናነባለን። በተለይ እሷ በደንብ ነው የማነበው። ስትፈልጉ ዳግዬ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም ነው ወይ? የቤቱ ነገር እንዴት ሆነልሽ? ይሄ ልጅ ጥሩ ነው ወይ? የተንከባከበሽ ነው ወይ? የሚሉትን ጥያቄዎች ሁሉ አነባለሁ። ስለዚህ ማስተላለፍ የምትፈልጉትን ነገር እዛ ላይ አስቀምጡ። ስለነበረን ቆይታ በጣም ደስ ብሎናል። ቆንጆ ነው። የእናንተን መቃወል ወደነዋል። እስቲ መዝጊያ ስጪና እንለያይ። እስካሁን ድረስ ስለተከታተላችሁን በጣም እናመሰግናለን። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችን ደግሞ ቶሎ እንዲመጣላችሁ የደወል ምልክቷንም ተጫኑ። እየለመድኩ ነው አያችሁ፣ እየለመድኩ ነው። ቀጣዩን ደግሞ በደንብ ዘጋለሁ። ደስ ይላል። እናመሰግናለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ነው ቤተሰቦች። No.